ብዙዎች ከዚህች ሀገር ለመውጣት ሲሉ ህይወታቸውን ያጣሉ። አንዳንዶቹም አምባገነን ቢባል የሚያንስበትን መሪያቸውን ተገዝተውለት ይኖራሉ። በዚህች ሀገር የሚተገበሩ ህጎች ከማሳዘንም አልፈው አንዳንዴም ፈገግታ ማስጫራቸው አይቀርም። በሌሎች ህግን ያጠብቃሉ በሚባሉ ሀገራት ሊተገበሩ አይደለም ሊታሰቡ የማይችሉ ህጎች በዚህች ሀገር የሞት ፍርድን ሊያስፈርዱባችሁ ይችላሉ። ብዙዎቻችሁ ቀድማችሁ እንዳወቃችኋት እርግጠኛ ነኝ። ዛሬ በሰሜን ኮሪያ ሊተገበሩ አይደለም ሊታሰቡ የማይችሉ 8 ህጎችን የማስቃኛችሁና አብራችን ቆዩ። በሰሜን ኮሪያ ማንኛውንም የውጭ ፊልም መመልከት በሀገር ክህደት ወንጀል የሚያስከስስና በአደባባይ በአየር መቃወሚያ መሳሪያ የሚያስደበድብ ወንጀል ነው። የውጭ ፊልሞችንም ስትመለከቱ ከተገኛችሁ በቀጥታ የሞት ፍርድ ነው የሚፈረድባችሁ። ዮንሚ በተባለው የ11 ዓመት ልጅ ላይ የደረሰው ይህ ነው። በቤቱ የደቡብ ኮሪያና የአሜሪካ ፊልሞችን ሲመለከት ነበር የተገኘው። በዚህም ምክንያት በአደባባይ በአየር መቃወሚያ መሳሪያ እንዲደበደብና እንዲሞት ተፈርዶበት ነበር። 7ኛ ዘፈን ማዳመጥ። በዚህች ሀገር በፍጹም የውጭ ዘፈኖችን ማዳመጥ የተከለከለ ነው። በ2009 ኪም ጂንግ ሃይክ የተባለ በሰሜን ኮሪያ መንግስት ጠላት ተብላ የተፈረጀችዋን የጎረቤታቸውን የደቡብ ኮሪያ የፖፕ ሙዚቃ ሲያዳምጥ ነበር በቤቱ የተገኘው። በዚህም ምክንያት ወደ እስር ቤት የተጣለ ሲሆን አባቱ የፖሊስ መኮንን ስለነበር ከእስር ቤት መውጣት ችሎ ነበር። ቢሆንም ግን በሀገሪቷ መቆየት ስላልቻለ ከሀገሪቷ ለማምለጥ ተገዷል። 6ኛ ሃይማኖት። በሰሜን ኮሪያ የውጭ መጽሐፎችን ማንበብ በህግ የተከለከለ ቢሆንም አንድ መጽሐፍ ግን በይበልጥ ትኩረት ይሰጠዋል። አዎ መጽሐፍ ቅዱስ። ሰሜን ኮሪያ ሁሉንም ሃይማኖቶች ያገደች ሲሆን በተለይም ደግሞ መጽሐፍ ቅዱስን የአሜሪካ ፕሮፓጋንዳ በማለት ነው የምትጠራው። በዚህም ምክንያት በሰሜን ኮሪያ መጽሐፍ ቅዱስ ባን ተደርጓል። እንደ አውሮፓውያን አቆጣጠር በ2004 ጆፍሪ ፎርድ የተባለ አንድ አሜሪካዊ በሰሜን ኮሪያ መታጠቢያ ቤት ውስጥ መጽሐፍ ቅዱስ ረስቶ በመውጣቱ ለእስር የተዳረገ ሲሆንም 3 ወር ከፈጀ ከአሜሪካ መንግስት ጋር በተደረገ ድርድር በኋላ ነበር ሊለቀቅ የቻለው። በዚህ በ3 ወር ውስጥም ብዙ ስቃዮችን አይቶ ነበር። 5ኛ ጂንስ። ብዙዎቻችሁ ጂንስ ስላችሁ እንደተገረማችሁ እርግጠኛ ነኝ። አዎ ጂንስ በሰሜን ኮሪያ በፍጹም የተከለከለና ትልቅ ወንጀል ነው። ይህም የሆነበት ምክንያት ሰሜን ኮሪያ መንግስት ጂንስን የአሜሪካ ባህል ብሎ ስለሚቆጥረው ነው። በ2001 ኪም ጆንግ ኡን ባወጡት ህግ መሰረት የጆሮ ጌጥም ሆነ ጂንስን መልበስ በፍጹም የተከለከለ ነው። ስለዚህ ወደ ሰሜን ኮሪያ መሄድ ካሰባችሁ ፋሽንን እርግፍ አድርጋችሁ መተው አለባችሁ ማለት ነው። 4ኛ የፀጉር ስታይል። በሰሜን ኮሪያ ፀጉር ቤት ሄዳችሁ የፈለጋችሁትን አይነት የፀጉር ስታይል በመንገድ መስተካከል በፍጹም አይታሰብም። ምክንያቱም መንግስት ለዜጎቹ ያወጣው የራሱ አይነት የፀጉር ስታይል ስላለ ነው። ለወንዶች ከ10 እስከ 15 ለሴቶች ደግሞ ከ15 እስከ 20 የሚሆን የፀጉር ስታይል የወጣ ሲሆን ከዚህ ውጭ የሚቆረጥ ሰው በቀጥታ ወደ እስር ቤት የሚላክ ነው የሚሆነው። ነገር ግን አንድ እንደፈለገ የራሱን የፀጉር ስታይል የሚቀይር ሰው በአእምሯቸው ላይ መጥቷል። አዎ እሱም ኪም ጆንግ ኡን ብቻ ነው። 3ኛ አደንዛዥ ዕፅ። እስካሁን ካየናቸው አስገራሚ ህጎች አንጻር በሰሜን ኮሪያ አደንዛዥ ዕፅ በፍጹም የተከለከለ ሊመስለን ይችላል። ነገር ግን በሀገሪቷ ከሚደረጉ ከባባድ ዝውውሮች ውጪ ማሪዋናና የመሳሰሉት አደንዛዥ ዕፆች በየቦታው እንደ አረም ነው በቅሎ የሚገኙት። በመንግስትም በግልጽ ያልተከለከለ ሲሆን ማንም ሰው መጠቀም ይችላል። 2ኛ የቤተሰብ ፎቶ። ሁሉም የሰሜን ኮሪያ ቤተሰብ የኪም ኢሉ ሱንግንና የኪም ጆንግ ኢሉ ፎቶ በቤቱ ግድግዳ ላይ የመስቀል ግዴታ አለበት። ፎቶዎቹም ጽዱና ከሁሉም ፎቶዎች በከፍታ ላይ ነው መሰቀል ያለባቸው። ይህንንም በየቀኑ ወታደሮች የሚያጣሩ ሲሆን ይህንን ያልተገበረ ሰው በቀጥታ ወደ እስር ቤት ነው የሚላከው። ከዚህም የከፋው ደግሞ በ2020 አንዲት እናት ቤቷ በሚቃጠል ሰዓት 2 ልጆቿን በማዳን የኪም ጆንግ ኡንን አባትና ፎቶ በቤቷ ውስጥ በመርሳት ትታቶታለች። በዚህም ምክንያት ለእስር የተዳረገች ሲሆን ልጆቿ ምንም አይነት ሕክምና እንዳያገኙ ነበር የተፈረደባቸው። 1ኛ መሳቅ። በሰሜን ኮሪያ ከ2010 በኋላ በየዓመቱ በታህሳስ 17 ቀን ማንኛውም ሰው መሳቅ አይችልም። እየተዝናናችሁም ሆነ መንገድ ላይ ቤታችሁ ውስጥም ሆናችሁ መጸዳጃ ቤት በፍጹም መሳቅ የተከለከለ ነው። የዚህም ምክንያት የኪም ጆንግ ኡን አባት ያረፉበት ቀን ስለሆነ ነው። የህዝቡንን ማዘንና አለማዘን ለማረጋገጥ በየጎዳናውና በየቤቱ ወታደሮች የሚመደቡ ሲሆን ፊታችሁ ላይ ትንሽ እንኳን የደስታ ምልክት ከታየ በቀጥታ ወደ እስር ቤት የምትላኩ ነው የሚሆነው። በዚህም ምክንያት ብዙዎች ቀድሞ ማልቀስን ይለማመዳሉ። ውድ የቻናሌ ቤተሰቦች ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበር። ከዚህ በፊት የሰራኋቸውን አስገራሚ ቪዲዮዎች ገብታችሁ ተመልከቱ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። መልካም ጊዜ